ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ ዛሬም እንደተለመደው እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። ከዚህ በፊትም እንግዲህ ይሄንን ቤት አሳይቻችሁ ነበረ። ነገር ግን አላለቀም ወይ እንዴት ነው ደጋግምሽ እያሳየሽን ነው ለምትሉኝ አንድ ቤት ይቀራል። ሁሌም የማሳያችሁ ሳምፕል ሃውሳችንን ነው። ነገር ግን አንድ ቤት ይቀራል የሚሸጥ ማለት ነው። ይሄ ቤት 290 ካሬ ሲግናል ጋር የሚገኘው ሳይታችን ነው። ባለ 3 መኝታ ክፍል ነው። ተጨማሪ የሰራተኛ ክፍል ከነ ሻወር ሽንት ቤቱ ያጠቃለለ ነው ማለት ነው። በጣም ሰፊ ሌክዠሪ የሆነ ቤት ነው። ከዛ በተጨማሪ ግን ከዚህ በፊት ስለዚህ ቤት ብዙ ነገር ስላልኳችሁ ይሄንን ቤት እያያችሁ እኔ ስለሌሎች ሳይቶቻችን አንዳንድ ነገር ልበላችሁ። እንግዲህ ሌሎች ሳይቶቻችን 4 ሎኬሽን ላይ የሚገኙ ሲሆኑ ቦሌ ኤድና ሞል፣ ቦሌ አትላስ፣ ቦሌ ጃፓን እንዲሁም ደግሞ ሾላ ጋር ይገኛሉ። ከባለ 1 እስከ ባለ 4 መኝታ ክፍል አማራጭ ያለው ነው። ቦሌ ኤድና ሞል ያለው ግንባታው 90% የደረሰ ባለ 4 መኝታ ክፍል ብቻ የቀረው ሳይት አለን። ከዛው ጎን ግን በቅርብ ያወጣ ነው ከባለ 1 እስከ ባለ 3 መኝታ ክፍል የደረሰ የያዘ ግንባታው 25% የደረሰ አለ። ሌሎቹ ደግሞ አትላስ እንዲሁም ደግሞ ጃፓን ጋር ባለ 3 መኝታ ክፍል ብቻ የያዘ አለ። ሾላ ላይ ደግሞ በቅርቡ ያወጣ ነው ከባለ 1 እስከ ባለ 3 መኝታ ክፍል የያዘ አማራጭ አለ ማለት ነው። እንደዚሁ በዚሁ ስታንዳርድ የሚገነቡ ሲሆኑ ከዚሁ በተሻለ መልኩ በጣም በሌክዠሪ ስታንዳርድ የሚሰሩ ቤቶች ናቸው። የሎኬሽን አማራጫቸውን በጣም አሪፍ ሎኬሽን ላይ የሚገኙ ሳይቶች ናቸው። እንግዲህ እኔ ይዤላችሁ የመጣሁት ማለት ነው። ለበለጠ መረጃ ከታች ስልክ ቁጥር እያስቀመጥኩላችሁ ይሄንን ቤት የምትፈልጉም ከሆነ ሙሉ ለሙሉ የተጠናቀቀ ነው የምፈልገው ካላችሁ ይሄም አለ። ሌሎች ሳይቶቻችንም አማራጭ አለን። ከናንተ የሚጠበቀው ከታች ባለው ስልክ መደወል ነው። መልካም ጊዜ